ሰላም የብስራ ሀብታሙ እባላለሁ። ኢልሃም እባላለሁ። አኮያ ላይ ሴልስ ኮንሰልታንት ነኝ። ስሜ ሰኔት ልሰገድ ይባላል። በአኮያ ፕሮፐርቲ ውስጥ በጽዳት ስራ እየሰራሁኝ ይገኛለሁኝ። ስሜ ትስታትስ ይባላለሁ። አኮያ ፕሮፐርቲስ ላይ ከስተመር ሰርቪስ ላይ ነው የምሰራው። ስሜ ቤተልሔም ጌትነት ይባላል። አኮያ ውስጥ ኦፊስ አድሚን ነኝ። ሰላም ንጹህ መስፍን ነኝ። በአኮያ ፕሮፐርቲ ውስጥ የሴልስ ሱፐርቫይዘር ነኝ። ሴትነት ማለት ለኔ ሁሉም መቻል ነው፣ ሁሉም ቻይነት፣ እንዲሁም ደግሞ አቃፊነት፣ ከዛ በተጨማሪ ደግሞ በደንብ ብርታትነትና ጀግንነት በሱ መስለዋለሁ። ሴትነት ለኔ ውበት ነው። ውበት ማለት ሴት ልጅ በሄደችበት ውበቷን ዲፋይን የምታረግበት፣ በምትገኝበት ቦታ ማንነቷን የምትገልጽበት፣ ሻይን የምታረግበት ነው። አኮያ ላይ ደግሞ በመስራቴ የራሴን ኢንስፓየር እንዳረግ አድርጎኛል። ሴትነት ማለት ለኔ ለቤተሰቦቼ ሴት ልጅ፣ ለባሌ ሚስት፣ ለልጆቼ እናት ነው። ሴትነት ማለት ውበት ብቻ አይደለም፣ ጽናት፣ ጥንካሬ፣ ብርታት፣ ኃይልና የተደበቀ ልዩ ችሎታ ማንነት ማለት ነው። ሴትነት ማለት ለኔ ጥንካሬ፣ ዴዲኬሽን፣ ለቆሙለት ዓላማ እስከ ጥግ ድረስ ፋይት ማድረግ ነው። ሴት ልጅ የምትሰራበትን ቦታ፣ የምትገኝበት ቦታ ራሷን ኢንስፓየር የምታረግበት ቦታ መሆን አለበት። እኔ የምሰራበት ደግሞ አኮያ ፕሮፐርቲስ ራሴን ኢንስፓየር እንዳደርግ፣ ሴትነቴን እንደወድና ሴትነቴን አክብሬ እንድገኝ አድርጎኛል። ሴት ልጅ የህይወት መሰረት ናት። እኔ ከእናቴ የወረስኩትን ነገር ቤቴ ውስጥ አፕላይ ለማድረግ እሞክራለሁ። የምሰራበት መስሪያ ቤትም እንደ ሴትነቴም እንደተቀጠርኩበትም ሙያ የቻልኩትን የሴትነት ጥበብ ለመጠቀም እሞክራለሁ። ድርጅታችን አኮያ ፕሮፐርቲስ ለሴቶች የተለየ ድጋፍ ነው ያለው። ለዚህም ደግሞ እኔ አንዷ ማሳያ ነኝ። የስኪል ጋፕ ካለ እንዲሁም የተለያዩ ትሬኒንጎችን እኛም በማገዝ የተለያየ ነገሮችን ያደርግልናል። ከኔ ስርም ያሉትን ቲሞችን ደግሞ ይዤ ብቻዬን ብቁ እንዳለው እኔም ለሌሎቹ መትረፍ እንዳለብኝ የተለየ ለሴቶች ድጋፍ ያደርጋል። እሱም ደግሞ ቲሞቼ ላይ ሪዛልቱን እያየሁት ነው። ቴንክስ አኮያ። ያሰባችሁበት ዓላማ ወይም ግብ ላይ ለመድረስ ከፊታችሁ የሚገጥማችሁ ማንኛውም አይነት ስትራግል እንዳያስቆማችሁ፣ ነገ ብሩህ ቀን ነው። እንደኛ ሆኑ፣ እንደኛ ጠንካራ ሆኑ፣ እንደኛ ብልህ ሆኑ። የአሁኖቹ ልጆች በጣም የዋህ ናቸው፣ ምንም አያውቁ። ስለዚህ እንደኛ ጠንከር። ሁሉን እነሱ ምንም አያውቁ። ጊዜያቸውም የነሱ የተስተካከለ ነው። እንደኛ ላደጉም ሁሉን ነገር አልቀመሱም። በዛ ነው ልጅን ሁሉ ጊዜ መመክራቴ ጠንካራ ሁኚ ነው። በቃ ጠንካራ ሁኚ ነው። ተማሪ ትልቅ ደረጃ የሚደረሰው ሲማር ብቻ ነው ሰው ብዬ ነው መመክራት። አብዛኞቻችን ሴቶች ከሁለት በላይ ኃላፊነት ያሉብን ሰዎች ነን። ለምሳሌ እንደኔ እንደ ሴልስ ኮንሰልታንትነቴ እዚህ ስራ ቦታ ላይ ስመጣ ስራዬ ላይ ማድረግ ያሉብኝን ነገሮች እያንዳንዱን ነገር ሳላጓድል ማድረግ አለብኝ። ብዙ ቻሌንጆች ይፈጠራሉ በሴልስ፣ በዛ ላይ ደግሞ በወጣትነት ሴት ሆነን ማለት ነውና እሱን ነገር ተቋቁመን ያለውን ነገር አብረን እየሰራ ኢፌክቲቭ ለመሆን እንሞክራለን። ቤት ደግሞ ስንሄድ አብዛኞቻችን የቤተሰብ ወይ አስተዳዳሪዎች ነን፣ ባለትዳሮች እንሆናለን፣ እናቶች ነን። ከምንም ነገር በላይ ደግሞ እናቶች ነን፣ የህይወት አጋሮች ነን እና ሁለት እና ከዛ በላይ የሆኑ በርደኖችን አንድ ላይ ተቋቁመን አሸናፊ ለመሆን እየጣርን ነው። ካለኝ የህይወት ልምድ ለሴቶች የምመክራቸው ምክር ሞገሳቸው የማይገኝበት ቦታ አትገኙ፣ ክብራችሁን የማይመጥናችሁ ቦታ አትገኙ። ከምንም በላይ በምትሄዱበት ቦታ ሁሉ አምራችሁ ተውባችሁ ሻይን አድርጋችሁ እንድትገኙ። ሌላ የማትፈለግበት ቦታ እና ቻሌንጅ የሚያደርጋችሁ ቦታ፣ ኢነርጂያችሁን ድራውን የሚያደርግ ቦታ ላይ ባትገኙ ብዬ እመክራለሁ። መልካም የሴቶች ቀን ይሁንላችሁ። ለመላው ሴቶቻችንና ለአኮያ ፋሚሊ በሙሉ መልካም የሴቶች ቀን ብዬ እመኝላቸዋለሁ። ስለዚህ ሴትነቴን በጣም ወዷለሁ። ሴት በመሆኔ በጣም ደስተኛ ነኝ። እንኳን ለሴቶች ቀን በሰላም አደረሳችሁ። ሴት ነኝ ለሀገር በዘመኔ